ዛሬ ምንም የሚበላ ሰው የለም። አረ ጨር ብሏል ሰፈሩ። አንድ ሰው የሚያልፍ የለም። አተ እና እስቲ ያለና አውጣ። ምን ያለና አውጣ? ምንድነው ያለ? ሞዲያስክ ነው አይደለም። አንተ ስልክህን አውጣ። እሺ አፍተን ይሄው አንድ ነው እንደ አንተ ቆይ የምትይዘው። እሺ ምንድነው ባትሪ ምን ያደርግልኛል? ይሄው እሺ ይሰራል። አው በቃ ግን ሂድ ቻርጀሩ አይሆን በደንብ ጥፍ አድርገህ እሺ ተሰካት። ተጠንቀቅ። ከታች ካሜራው ስሙማ እሺ ላሳያችሁ ግን ታው ግን ምን ትሰራለህ? ረስቼው ሳላውቅ አልመጣሁም እንዴ? እሺ እና እኔ እንዴት ጠፋለህ? ሽሜ መጣህ እስቲ ብላኝ ነው ጌታ ብላስቲ ምን አገኘ? የለውጡ ጊዜ ጥይት ቤቱ ሲፈነዳ የመስታወት ስባሪ ነው። የለውጡ ጊዜ ነው። ውይ እኔ ሆስፒታል ገባው ሶጣ ቤተሰቦች ጠፉ። እኔ ሽሜ ብለ እሺ እስቲ እኔ ጌታ ሽሜ እስቲ አንተ ከኔ ትሻላለህ። ሸሚዝ ቢጤ ያምጣለት። ለዚህ ለለማኝ አይባልም የኔ ቢጤ ነው። ስንት ጊዜ ልንገርህ። እስቲ የሚጠጣው ነገር አምጣ። እሺ ይናፈር ያስፈልጋል። ብላ ይዘው እንዴት እንደዘሞቱ እንዲሆነ ሽምዬ አንተ ትብስ እንደምን ለቅሶ ነው አሁን እባክህ ተው ይብላበት እባክህ ዳግም ሄዶ ነው ተገለግበት ጣየናት ማሚ እኮ ገነት ያለች ምን እንዳገኝ በአይኔ በብሩት ነው ያየው። በቃ ዲዋሲያ ሙት ያያል ማለት ነው። አይረካማ ባሉት በህይወት ባሉት አይረካም ማለት ነው። ዳግም ሄዳ አይታ አረጋግጥ ትመለሳለህ። ይሄ ነገር በጣም ጭንቅላታችሁ ላይ እየወጣ ነው። አንዴ እንያትና እንመለስ። እሺ ግቡና ውሃ ጠጡ። ዳግም የምን መግባት ነው? ሄደን አይተን አረጋግጥ ትመለሳለህ። በቃ ዳግም በህግ አምላክ የቀበርኳትን ሚስትን አየዋት እያላችሁ ነው። እኔ ነዳጅ ነው ይችላልው። ዳግም ይመጣል ምን እንዴ? የት ነን? ገነት ነን? ኧረ አይደለም። ከእናንተ ጋርማ ሲሆን ነው። ዳግም ኧረ ውረድ ምድር ነው ያለ ነው። የሷ አባት አውቄ እዳ ልግባ ማዱ በሄሊኮፕተር ሲፈልጉ ነበር። ጥፋ ከዚህ ቀልድ እመቤቴ ምንድነው ማዱ ምንድነው ማጡ ደመጣ ከመኪና ዱብ አየ። ኤፍሬም ማውቃ ደማውቀ ህገ መንግስታዊ መብቴ ነው አልኩት። በኋላ እንዲህ ስንመላለስ ላጣ ያረግም ሽጉጡ ወደ አፎቱ መልሳል። ወደ አፎቱ ከተተዋል። ወደ አፎቱ ከከተተው በኋላ አሁን ለዚህ ስናውራ የመንግስት ሰው መሆኔ ፖለቲካ ነክ ሰው መሆኔ ገባው መሰለኝ። ከዛ ላጣ አይልም ላጥ እንዳለ ሾፕ ጥፋ አልከው ሂድ መስጊድ ጠርሙሱ መምህር ብርሃኑ የዘመኑ ልጆች ደግሞ ክላስ ውስጥ ያልገባቸውን ነገር ለመጠየቅ እስከ ቤት መምጣታቸው የማይቀር ነው። እኔም እርሶን ቀድሜ ለመገኘት ያሮጥኩትን ሩጫ ለዋናው ባደርገው ለሀገሬ ስንትና ስንት ወርቅ አመጣ ነበር። እሱን ወርቁን እንኳን ተው።
ወይኔ እዚህ ቤቴ ድረስ ያመጣህ ነገር ምንድነው? ቲቸር ዛሬ ያስተማሩን መንገድ ከስከዛሬው ደስ የሚልና ለየት ያለ ስለሆነ ላይክ አድርጌልዎታል። ስማ ወሮ ብታይ ደግሞ ሼር አድርግ ነው የምትልህ። ለማንኛውም የኔ መሻት ይሄ ነበር። ይው ስተትን አምኖ ተቀብሎ ስተትን ለማረም መሞከር ነው ትልቁ ነገር። እኔም እርሱ እንዳደረጉት የተሳሳተውን የጥናቴን ነገር እስካስተካክል ድረስ ራሴን በራብ ለመቅጣት ወስኛለሁ። እናንተ የኔ ተማሪዎች ደግሞ እንደው ቶሎ ትቸኩላላችሁ። እንደዚህ በረሃብ ራስህን አትጉዳ።